እስኪ ፈጣሪ አብረን እንስራ ጀማ ለምሳሌም ብያለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁልኝ? እንዲሁም ክርስቲያን ወገኖች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። እንኳን አደረሳችሁ። እስኪ አብረን ፈጣሪ እንስራ ውድ ቤተሰቦች ማለት ነው። ወደ አሰራሩ እዚህ ጋር ማቡኪያ ያለኝ በነገራችን ላይ ስኳር ጨመርኩኝ። በሻይ ብርጭቆ ነው አንድ የጨመርኩት። 4 ማንኪያ ነው የሚይዘው ማለት ነው፣ በትልቁ ማንኪያ። እዚህ ጋር ደግሞ ጨው ልጨምር ነው። ያው ለካሜራዎች እንግዲህ የእንትን ነገር በአንድ እጄ ስለሆነ እንትኑ ማለት ነው፣ ካሜራ በአንድ እጄ ስለሆነ ያዝኩት። እዚህ ጨው ጨመርኩኝ። ትንሽ ነው የጨመርኩት። ካሜራ እና ሀሊብ ፓውደሩን ጠቀማለሁ አብሬ ማለት ነው። እዚህ ካሜራ እየጨመርኩ ነው። ያው ትንሽ የተወሰነ ይታያል ብዬ አስባለሁኝ። አንድ ማንኪያ በትልቁ ማንኪያ ነው የጨመርኩት። ያው አዛዛረኝ እዚህ ሀሊብ ፓውደር 4 ብርጭቆ ዱቄት ነው የምጠቀመው። ለ4 ብርጭቆ ዱቄት እኔ 4 ማንኪያ በትልቁ ማንኪያ ሀሊብ ፓውደር እጨምራለሁኝ። እንደ ዱቄታችሁ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ይህን ይመስላል። እዚህ ጨመርኩኝ። እንዳዋርኩት መጣች አልመጣች እያልኩኝ እንዴት እንደሚቀረጽ ራሱ ልብ ብዬ አላየሁትም። ለዛ ነው ወላሂ። እና ይህን ይመስላል። ውሃ 1 ብርጭቆ ውሃ ጨመርኩኝ። በነገራችን ላይ 1 ብርጭቆ ብቻ አይበቃውም። ትንሽ የተወሰነ ያስጨምራል። ግማሹም ሳይሆን እንደ የተወሰነ ማለት ነው። ያኔ ሊጡ ለገግ እንዲልልን ይሄን ይመስላል። በዚህ አዋርኩት። በማቡኪያው ነው በነገራችን ላይ የማቦካው እና ወደ ማቡኪያው እየሄድኩ ነው ማለት ነው። እዚህ ጋር ማሽን አለን ነው እሱ ነው። እዚህ አለ ማቡኪያ ልጨምረኝ ብሎ እየተታገልኩ ነበር ማለት ነው። እዚህ ዱቄት ኮይት የሚባል ነው የምጠቀመው። ፋን የሚሉት እኔ እየደረቀ ስላስቸገረኝ ይሄ ነው የምጠቀመው። ፋን የሚሉት ይደርቃል ማለት ነው። የኮይት የሚሉት ደግሞ ለስለስ ያለ ነው። በሱ ነው የምጠቀመው። እዚህ ቤኪንግ ፓውደርም አለኝ ማለት ነው። ቤኪንግ ፓውደር የምጠቀማለሁኝ። ዛራ ዱቄት እየጨመርኩ ነው እዚህ ጋር ማለት ነው። እንግዲህ እንደ ዱቄታችሁ ታረጉታላችሁ ማለት ብዙ የምትሰሩም ካላችሁ እንደዛው ጨመር እያረጋችሁ መስራት፣ ከሁሉም ነገር ጨመር እያረጋችሁ ማለት ነው። እዚህ ጋር እየጨመርኩ ነው ዱቄት 2 ብርጭቆ ጨምሬያለሁ። ግን 4 ብርጭቆ ነው የምጠቀመው። እዚህኛ ቤት 4 ብርጭቆ ነው የሚሰራው። ውጭ ካልሄዱ ለቤት ማለት ነው። ውጭ ከሄደች ነው በርከት አድርጎ የሚሰራው እና በዚህ መልኩ እዚህ ጋር ሸቀልኩኝ። እዚህ እያቦካ ነው እና አበረታቱኝ እስኪ ሰብስክራይብ እያደረጋችሁ። እዚህ ቤኪንግ ፓውደር ሊጨምር ነው። ቤኪንግ ፓውደር አልከፈተኝ ብሎ እየተታገልኩ ነው ማለት ነው። ዝም ብለው እምቢ አለኝ። እንደዛ አድርጌ ከፈኩ በግድ። ይሄን ነው የምጠቀመው ማለት ነው። ትንሽ አልሞላውም፣ የሻይ ማንኪያ አልሞላውም ማለት ነው ስጠቀም። ተጠቀምኩኝ። ያው አልከፈኩትም፣ ሁላ አለው እና በዛ ነው የጨመርኩት። እዚህ ጋር ማለት ነው። እዚህ ደግሞ ዘይት ጨምራለሁ። በ1 ሻይ ብርጭቆ ጨምራለሁ ማለት ነው። በእርግጥ በየሁሉ እንደ እንትናችሁ ታደርጉታላችሁ። በየሁሉ ቤት እኩል አይደለም። እዚህ ጋር አርቤ ያለሁኝ ምክንያቱም ሻይ ብርጭቆ ወይ ትልቅ ይሆናል ወይ ትንሽ ይሆናል። በየቤቱ የተለያየ ነውና እዚህ ጨመርኩኝ። በዚህ መልኩ እያሸ ነው ማለት ነው። በነገራችን ላይ በደንብ ሲታሽና ዝም ብሎ ነካ ነካ የተደረገው ሊጥ እኩል አይደለም። አማስ ማለት በደንብ ሲያሸው ሊጡ በደንብ የመንፋት ባህሪ ይኖረዋል በኋላ ማለት ነው። ስንሰራው ይነፋል በደንብ። ድምፁን ማነው ኃይሉን ሳንጨምር በትንሽ የተወሰነ ብናደርገው አሪፍ ነው። በደንብ ያሸዋል። ይሄን ይመስላል። ጨረስኩኝ።
ለግማሽ ሰዓት አኑሬው ነበር እና እሷ ሴትዮዋ ስላለች ነው ያላሳየኋችሁ። እዚህ ጋር ግማሽ ሰዓት 30 ደቂቃ አኑሬዋለሁኝ። በዚህ መልኩ ይሄን ይመስላል ማለት ነው። ወላሂ ታቋረጥ እንኳ ሲለው አይቆረጥም፣ ዝም ብሎ ለጠጥ ነው የሚለው ማለት ነው። እና በዚህ መልኩ አድርጋችሁ መጠቀም መስራት ትችላላችሁ። ይሄን ይመስላል። አሁን ወደ አሰራሩ ዳይ በዚህ መልኩ እዚህ ጋር ዳምጬ ነበር። ያው ስዳምጥ አላሳየኋችሁም። ምን ቢብሎኝ ነው ካሜራ አማን አጥቼ ነው። እንግዲህ ካሜራ ማን እንዲኖረኝ ደግሞ እናንተ አበረታትኝ እላችኋለሁ። እዚህ እና ጅብን ነው በነገራችን ላይ እዚህ ቤት የሚጠቀሙበት ብዛት ማለት ነው። ጅብን ነው የጨመርኩት ማለት ነው። እና ተጠቅላላይ ብለው እምቢ አለኝ። በሰሪ እንግዲህ አይቀርም እያልኩኝ ጠቀላልኩት። ምክንያቱም በአንድ እጄ ስልክ ስለያዝኩ ነው። ይኸው በዚህ መልኩ ወረቀት ዝብዳ አድርጌበታለሁ ማለት ነው። እንዳይለዝግብኝ ፊቱ የመለዘግ ባህሪ ያለው ሲኒያው ማለት ነው። እዚህ ጋም ይሄንን ሰርቻለሁ። ይሄ ምንም እንደዛው አርቦልቡሌ ጅብን የጨመርኩበት። አርቦልቡሌ ግን ለ20 ደቂቃ በፌስታል ሸፋፍኛ አኑሬው ነበረ። እዚህ ጋ እንቁላል ቀብቼዋለሁ። እንቁላል ምስቀባ አላሳየኋችሁም። እና ጥቁር አዝሙድ፣ ሀባ ሶዳ፣ ሴምሴም ነው የሚባለው። ይሄኛውን ደግሞ ሴምሴም ነው። አዎ እንደዛ ነው። እኔ በኢትዮጵያ አላውቅም። አላሁ አለም። ይሄን እየጨመርኩ ነው እዚህ ጋር ማለት ነው። እና ይሄኛውም በእርግጥ ልታውቁት ትችላላችሁ። አረቦች ቤት አይጠፋም። እና እኔ በኢትዮጵያ ግን አላውቅም ምን እንደሆነ ወላሂ። ኮሜንት ላይ አኖሩልኝ። ምንድን ነው ስሙ በኢትዮጵያ ንገሩኝ። ይሄን ነጩን ማለት ነው። ይሄኛው ናቃለው ጥቁር አዝሙድ ወይም ደግሞ ሀባ ሶዳ ነው የሚባለው ማለት ነው። እዚህ ጋር የምረሸት ርጭት አደረኩበት ትንሽ የተወሰነ። እዚህ ጋር ወተት ነው የቀባሁት። ያው እንዳትቀቢ እንቁላል ተብዬ፣ ግን እንቁላል ቢቀባ ከለሩ ያምር ነበር። እና ይሄኛውም ማለት ነው ከለሩ ብዙም አይደለም ነስ በኋላ ማለት ነው። ምክንያቱም ያው ታዛዥ ስለሆንኩኝ የተባልኩትን ነው የምሰራው። እና እዚህ መልኩ ጨረሱ። እንደዛ አድርጌ ትንሽ የተወሰነ አኖረዋለሁኝ። ሸፋፍናችሁ አኑሩት። በዚህ መልኩ ጋዝ እንደ ጋዛችሁ ታደርጉታላችሁ። ይሄን ይመስላል ሲወጣ ማለት ነው። ወላሂ ያምራል ማሻአላህ። ከለሩ የሚያምረው እንቁላል ስለተቀባ ነው። ያኛው ደግሞ ወተት ነበር የተቀባውና ብዙም ከለሩ ያው ምርጥ ነው፣ ግን ከለሩ እንደዚህ ላይ ደስ አይልም። ይሄኛው ግን ምርጥ ነው ማሻአላህ ብያለሁኝ። አሰላሙ አለይኩም